አምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ጻሉ ወመምረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። የጥብርያዶስ አካባቢ የምትሆን የመግሎተ ሀገር ጌታ ኢየሱስ ሲሄድ የዮናን ልጆች ስምዖንና እንድርያስን በባህሩ ዳርቻ አሳ ሲያሰግሩ አያቸው። እዚያም አሳ ሳይሆን የምታጠምደው ሰውን ታጠምድ ዘንድ ስምዖን ወደ እኔና ብሎ ጠራው። ስምዖንም ጌታ ኢየሱስ ክርስቶስ ሳያውቀው በስሙ ስለጠራው አደነቀ። ጌታ ኢየሱስም የዮና ልጅ ስምዖን ሆይ አንተ ሳታውቀኝ ስምህን ስለጠራው አታድንቅ፣ ገና ከዚህ የበለጠ ተአምር ታያለህና አለው። እወቅ፣ ከዛሬ ጀምሮ የኔ ተከታይ በመሆን በደቀ መዛሙርቶቼ ላይ ስልጣን ይኖርሃል አለው። ስምዖንም ሰገደለትና በእውነት የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ፣ በእውነት አንተ የአባታችን የአዳም ፈጣሪ ነህ፣ የዓለሙ ሁሉ መድኃኒት ነህ አለው። ጌታ ኢየሱስም አንተ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ ይህን ምስጢር ሰማያዊ አባቴ እንጂ ስጋዊ ደማዊ ሰው አልገለጠልህምና አለው። በዚህም ጊዜ ስምዖን የሰማያት በሮች ተከፍተው አየ። ከሰማይም እርሱ የሚለውን ስሙት፣ ለእርሱ ታዘዙ፣ ስገዱለትም የሚል ቃል ሰማ። ስምዖንም በግንባሩ ወደቀ። ጌታ ኢየሱስ ግን አነሳውና እጁን ያዘው። የወንድሙ የእንድርያስን እጅ ያዘውና ወደ ዮርዳኖስ ወሰደው። ከዚያም በደረሱ ጊዜ ጌታ ስምዖን ሆይ በውሃና በመንፈስ ካልተጠመቅ ደቀ መዝሙሬ ልትሆን አትችልም፣ መንግሥቴንም ልትወርስ አይገባህም አለው። ስምዖንም ጌታዬ በባሪያው ላይ የወደደውን ያድርግ አለ። ከዚያም ለዮሐንስ ሰጠውና የእስራኤል ልጆች ወደ ወንዝ ወርደው እንደሚያደርጉት ሁሉ ዮሐንስም ስምዖንና እንድርያስ ወንድሙንም በዮርዳኖስ ውሃ አጠመቃቸው። የመላእክት ማኅበሮችም ከሰማይ ወርደው ከጥምቀቱ በኋላ በክንፋቸው ተቀበሏቸው። በዚያም ስም ስምዖንና እንድርያስ የእግዚአብሔርን ክብር ተመለከቱ። ስምዖንም ከዮርዳኖስ ባህር በሚወጣበት ጊዜ ከጫማው በስተ ውስጥ በኩል አለት ድንጋይ ተጣበቀና ልክ እንደ ጫማ ሆነ። ጌታ ኢየሱስም ስምዖን ሆይ እወቅ፣ ከዛሬ ጀምሮ አለት ድንጋይ ትባላለህ፣ በአንተ ላይ ቤተ ክርስቲያንን እሰራታለሁ፣ የሲኦልም አበጋዞች አይበረቱባትም። ለአንተም የሰማይና የምድር መክፈቻ እሰጥሃለሁ። በምድርም ኃጢአቱን ይቅር ያልክለት ይቀርለት